ለክርስቲያኖችም ወንድሞቼ ደግሞ እንኳን እኔን በአይናችሁ ለማየት አበቃችሁ። اللهم صل على روح الوجود اللهم صل على محمد اللهم صل وسلم وبارك عليه በነገራችን ላይ ይሄ አሁን ማሰማችሁ የኸዲጃ መጀመሪያ ላይ ሲታዳምጡ የነበረው የመየቴ ኸዲጃና የነብዩ መሐመድ ታሪክ ከጋብቻ በፊት የነበረው ነው። ስታዳምጡ የነበራችሁት ከተጋቡ በኋላ እና ከዛ የቀጠለ ነው። በጣም አስደናቂ ነገር ነው። ግመሉ መጣና አህመድን ቢያየወት ተንበረከከና ጫማውን ሳመወት አለቅጥ ደስ አለው ዘመረ ፎከረ እንደ በኒ አደም ባፉ ተናገረ እስቲ እንደኔ ማነው አላህ ያነገሰው ወገቤን ሙስጠፋ በእጁ የዳበሰው ሙስጠፋም ታጠቁ ለጉዞ ተነሱ እሜቴ ኸዲጃን አሽከር ቀሰቀሱ አንድኛው ናሲሕ ነው አንድኛው መይሰራ ኸዲጀቱ አሏቸው አሕመድን አደራ ጓዙን አስጫኑና ሄዱ ኸይረል መላ ተቀድሞ ወጥቷል የመካ ቃፊላ ተደባለቀና በአንድ ላይ ተጓዙ ተመካ እጅግ ሂደው ሸለቆ ደረሱ ጭነት አራገፉ ሊተነፋፈሱ ተዛ ጥቂት ሳይቆይ ሰማይ ቢዳመነ ተሸለቆ ውጡ አሉ አሕመድ አሚን ሁሉም ሰው ተነሳና አሕመድን ሰማና ወደ ዳሩ ወጣ ጓዙን አሰረና አንድኛው ሰው ሲቀር ይሉታል ሙስዓብ ይነግድ ነበረ በብዙ ገንዘብ ታለሁበት ስፍራን አልነቃነቅም ናላንድ አባራሪ ስፍራዬን አልለቅም ተዛ ጥቂት ሳይቆይ ዝናቡን ለቀቀው ያንን ቢያለ ሰው በጎርፍ አጠለቀው እሱንም ገንዘቡን ጥርግርግ አረገው ምንም እንዳልነበረው ወሬ ብቻ አረገው ያሸለቆ ሞላ ተዳር እስከ ዳሩ ይጎላል መስሏቸውን 4 ቀን አደሩ ተዛማ ቢተኙ